ይሄ ይውላችሁ ባዶነት ለሚሰማን ሰዎች መጽናኛ ነው። አንዳንዴ በጣም ባዶ የመሆን ስሜት አይሰማችሁ? ይሰማል። በመንፈሳዊ ሕይወታችን ባዶ የመሆን፣ በስጋዊ ሕይወታችን ባዶ የመሆን ተምረን ባዶ እኔ እኮ ተምሬያለሁ እላለሁ እንጂ ምንም ሙቀት የለኝ፣ ጭንቅላቴ ባዶ ነው ይላል አንዳንዱ፣ ኪሴ ባዶ ነው ይላል። እኔ ልንገርህ ምድርም አይሰማም ባዶ ነበረች። አንተ ብቻ አይደለም ባዶ፣ ምድርም ባዶ ነበረች። አንዳንዴ ባዶነትን ስናየው የሚሞላ አይመስልም አይደል? ባዶ የምንሆንበትን ጥጉን ስናየው ተስፋ የሌለን ይመስላል። እንኳን እኛን እግዚአብሔር ማንንም ሞልቷል፣ ምድርንም ሞልቷታል። ይሁላችሁ ይችን ምድር እኛ ራሳችን እኮ ምድር ነን። በነገራችን ላይ ሰው የተፈጠረው ከምንድን ነው? ማይክሮኮዝም እኮ ነን። ሰማይና ምድር አሉ አይደል? የምድር ንዑስ ዓለም ነን። በትንሹ የተፈጠረው ምድር እኛ ነው። ምድር ካንተ የተነሳ የተረገመች ትሆናለች ሲባል እኮ የአዳም ሰውነቱ ነው። ምድር እሾህና አሜኬላ ታብቅልብ ሲባል ትልቋ ምድር እሾህ ታበቅላለች፣ ትንሹ ምድር እኛ ደግሞ እሾህ የተባለ ኃጢአትን ምኞትን እናበቅላለን። ስለዚህ ምድር እየተባለ ያለው ስለኛ ነው። ምድር ባዶ እንደነበረች እኛም ባዶ ልንሆን እንችላለን። ግን ምድርን የሞላ አምላክ እኛንም ምን ይለናል? ይሞላናል። ተስፋ እንዳቆርጡ የሆነ ሰዓት ባዶነት ሲሰማን ከዚህ በኋላ አሁን ጀምሬ ምን አድርጋለሁ ምንም የለኝም የሚል ስሜት ይሰማል። ሙሏት ብሏል ግን እግዚአብሔር፣ ብዙ ተባዙ ምድርንም ሙሏት። ቃል በቃል ሰው ወልዶ ተዋልዶ ምድር እንዲሞላ ነው። ግን እሱ ብቻ አይደለም። ምድር የተባለ ሰውነታችሁን ሙሉት። ዕውቀት የለኝም ካልክ በዕውቀት ሙላው። ገንዘብ የለኝም ሀብት የለኝም ካልክ ሰርተ ለፍተ ሙላው። ብዙ ተባዙ ምድርን ምን በሏት? ሙሏት። ግዟትም ደግሞ ይላል። ግዟትም በሉ እስኪ። አዎ እግዚአብሔር ምድርን እንድንሞላ ብቻ አይደለም እንድንገዛ። ይሄ ማለት ሰውነታችሁን ግዙ። ራስን መግዛት የተባለው የመንፈስ ፍሬን አፍሩ።